ዛሬ በዚህ ዕለት ለመሰብሰባችን ምክንያቱ እግዚአብሔር በምድር ላይ ለሚኖሩ ሰዎች መልአኩን ልኮ እንዴት እንዳዳናቸው እንዴት እንደታደጋቸው የምናይበት ያንንም አይተን አምላካችን እግዚአብሔርን የምናመሰግንበትና የምናደንቅበት ቀን ስለሆነ ለዚህ ላደረሰን አምላክ ክብርና ምስጋና ይግባው። በእውነትም እግዚአብሔር የማዳን አምላክ ነው። ምክንያቱም አዳምን በኃጢአት ከመጣበት ፍዳ ከሞት ከሲኦልና ከገሃነም አድኖ ወደ ርስቱ ወደ ገነት ወደ መንግሥተ ሰማያት ሲያገባው አይተናልና ነው። በዚህ ዓለምም ረድኤቱ በሚያስፈልግበት ረድኤቱን ለሚሹ ሰዎች ሁሉ እየደረሰ ሲያድናቸው አይተናል። ባቢሎን ወርዶ በባቢሎን ምድጃ ውስጥ የተጣሉ 3 ደቂቅን ሲያድን፣ ግብፅ ወርዶ በግብፅ ውስጥ ለ430 ዓመት በባርነት የተገዙ እስራኤላውያንን ሲያድን፣ በባቢሎን አንድ ጉድጓድ ውስጥ ተጥሎ ማንም ሳያዩ ይኖር የነበረውን ዕንባቆምን ዳንኤልን ምግብ ሰጥቶ በረሃብ ከመሞት ሲያድን ሲታደግ አይተናልና በእውነትም አምላካችን እግዚአብሔር የማዳን አምላክ ነው። እግዚአብሔር ያላዳነው እግዚአብሔርም ያልረዳው እግዚአብሔርም ያልደረሰለት ማን አለ ወገኖች? የፈጠረውን ፍጥረትስ ያድን ዘንድ ይራዳ ዘንድ እግዚአብሔር በእውነት የማይችል አምላክ ነው። ሁሉም ይቻለዋል። ረድኤቱን ለሚሹ ለሚፈልጉ ሁሉ የእግዚአብሔር ማዳን ቅርብ ናት። እግዚአብሔር የሚያድነው ሀብቱ ለበዛ ፊቱ ለወዛ ብሎ አይደለም። እግዚአብሔር ማዳኑን የሚያደርገው በአካል ለሚቀርቡት ቤታቸውን ከቤቱ አጠገብ ለሰሩ በስሙም እንዲያው ዝም ብለው ለሚጠሩ ሰዎች አይደለም። እግዚአብሔር ረድኤቱን ማዳኑን ለምትሻ ነፍስ ሁሉ ያድናል። ድሆችን ሲያድን አይተነዋል። ባለጠጎችንም ሲታደግ አይተነዋል። በሁሉም ቦታ በበጋም በክረምትም በየትኛውም ጊዜ እግዚአብሔር ያድናል። ለዚህ ነው ነቢዩ ዳዊት ሲዘምር አምላክንሳ አምላክ አድኖ ያለ። አምላካችን እግዚአብሔር የምን አምላክ ነው? የማዳን አምላክ ነው አለ። የሚታደግ የሚረዳ አምላክ ነው አለ። ወህኒ የወደቁትን መልአኩን ልኮ ሲያወጣቸው ሐዋርያት ብዙ ጊዜ በወህኒ ይጣሉ፣ በእስር ቤት ይጎረጎሩ ነበር። ሂዶ የሚፈታቸው ከቤተ መንግስት የተላከ ብላቴና አልነበረም። ከእስር ቤት ሂዶ የሚያወጣቸው የሚያመጣቸው ከሰማይ ከእግዚአብሔር ዘንድ የታዘዘ መልአክ ነበር። ይህን በሐዋርያት ሥራ ምዕራፍ 12 ላይ ብንመለከት እንረዳዋል። እስራኤልንም ለ40 ዘመናት ስንቅ ያቀበላቸው አልፈው በሚሄዱበት ሀገር የነበሩ ነገስታትና መኳንንት አልነበሩ። ከቤተ መንግስት በጀት ያልተያዘላቸው ከግብፅም ሲወጡ ለጥቂት ጊዜ ከምትሆን ስንቅ በስተቀር አንዳች ነገር ያልተቋጠረላቸው ሰዎች ናቸው። እስራኤል ማለት 40 ዘመን መና በደመና እየጫነ ይመግባቸው የነበረው ይሄው ታላቅ መልአክ ቅዱስ ሚካኤል ነው። ዳንኤልን ምሳ በፈለገ ጊዜ መብል መጠጥ ባስፈለገው ጊዜ ከሩቅ ከፋርስ ከምትባል ሀገር ወደ ባቢሎን በዕንባቆም አማካኝነት ምግብ ይዞለት የመጣው ይህ ታላቅ መልአክ ቅዱስ ሚካኤል ነው። እግዚአብሔር መልአኩን ልኮ የመገባቸው የረዳቸው ሰዎች በጣም ብዙ ናቸው። እስራኤልን የሚመራ የነበረውን ሙሴንም ሲያስጠነቅቀው እግዚአብሔር መልአኬ በፊት በፊት ይሄዳል፣ ነገር ግን ኃጢአት ብትሰሩ ይቅር አይልምና ኃጢአት አትስሩ ብሎት ነበር። ይህ መልአክ ከ600 ሺህ የሚበልጡ ታላላቅ ሰዎችን ታላላቆቹ ብቻ ሲቆጠሩ ከ600 ሺህ በላይ የሆነውን ሕዝብ እያጠገበ ለ40 ዘመን የመራ የታላቅ መልአክ። እስራኤል 70 ዘመን ባቢሎን ነበሩ። ስንት ዓመት? ብዙ ነው አይደል? የአንድ ሰው ዕድሜ ነው። በዚህ ዘመን 70 ዘመን ባቢሎን ነበሩ። በ70 ዓመት ሙሉ በእግዚአብሔር ዙፋን ፊት እየቀረበ ኢየሩሳሌምንና ሕዝቦቿን የማትምራቸው እስከ መቼ ድረስ ነው እያለ ይጸልይ የነበረው የታላቅ መልአክ ሚካኤል። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንደምናነበው ኢየሩሳሌም እስከ ማይዜኑ እግዚኦ ዘይትሳሐላ ለጽዮን የማትምራት ይቅር የማትላት እስከ መቼ ድረስ ነው እያለ ለእስራኤል ይለምን የነበረው ይህ መልአክ ቅዱስ ሚካኤል። ይህ መልአክ ከሰማይ ተልኮ የረዳቸው ያዳናቸው ብዙ ናቸው። ጌዲዮን 300 ሰራዊት ይዞ ነው የተሰለፈው።
300 ሰራዊት ይዞ 1000 ሰራዊት ድል ያደረገ ይህ ታላቅ መልአክ ቅዱስ ሚካኤል ሞገስ ሆኖት ነው። ሶምሶን ብቻውን በአህያ መንጋጋ 1000 ሰው እንደገደለ ታውቃላችሁ። ሶምሶን አንበሳ ሊበላው በመጣ ጊዜ አንበሳውን የግልገል ጠቦት የበግ ጠቦት እንደሚያርድ ሰው በእጁ ይዞ ቅንጥስጥስ ሲያደርገው ጊዜ አልፈጀበትም። አንበሳ ለመግደል ኃይል የሰጠው ይህ ታላቅ መልአክ ቅዱስ ሚካኤል ነው። በሄደበት ሁሉ ይረዳው የነበረው መጀመሪያ በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምናነበው እናቱን ያበሰረ ኃይል ከእግዚአብሔር ዘንድ እንደሚሰጠውም የነገረ ይህ ታላቅ መልአክ ቅዱስ ሚካኤል ነው። ብስራት ለሚያስፈልጋቸው መልአከ ብስራት ሆኖ ያገለገለ፣ ረድኤት ለሚያስፈልጋቸው ከእግዚአብሔር ተልኮ የረዳ ይህ ታላቅ መልአክ ቅዱስ ሚካኤል በምድር ላይ ለነበሩ ብቻ መስሏችሁ ነው? በጉድጓድ ውስጥ ለነበሩት ዳንኤል እኮ ጉድጓድ ውስጥ የተገጠመበት መሬት የተጫነው ሰው ነበረ። የአንበሶቹን አፍ ዘግቶ የሚበላው ምግብ ሰጥቶ ያዳነው ሚካኤል። እግዚአብሔር መልአኩን ልኮ የረዳቸው በጣም ብዙ ናቸው። እግዚአብሔር ለእናንተም ለእኛም እግዚአብሔር መልአኩን ይላክልን። መልአክ የሚያስፈልገው በጣም ብዙ ሰው በጣም ብዙ ቤት ይኖራል። እግዚአብሔር መልአኩን ካላከ በስተቀር አሁን ሕይወታችን ከታሰረችበት እስር ማን ሊያወጣት ይችላል? በእውነት ወገኖች፣ በሱስ የታሰረ አለ፣ በወሬ ሱስ የተጠመደ ሰው አለ፣ በክፉ ምኞት የተጠመደ ሰው አለ፣ ሚስቱን ትቶ በሌላ ሰው ሚስት ፍቅር የተነደፈ ሰው አለ። ማን ይፈታዋል? ከእግዚአብሔር በስተቀር። እግዚአብሔር መልአኩን ልኮ ካልፈታው በስተቀር በእውነት ወገኖች ማን ሊፈታው ይችላል? የጠብ ሱስ ያለበት ማጣላት፣ ደም ማፋሰስ ስራው የሆነ ማለዳ ተነስቶ አንዱም ከአንዱም ያጋጭበትን ዜና የሚጽፍ የሞት ሪፖርተር አለ፣ የሞት ዜና አዘጋጅ አለ። ያንን እግዚአብሔር መልአኩን ልኮ ካልፈታው በስተቀር ከዚያ ማን ሊያወጣው ይችላል? መታሰር እኮ ነው፣ ግን መያዝ ነው፣ መውደቅ ነው፣ በዲያብሎስ ቁጥጥር ስር ነው። ያንን ያድን ዘንድ እግዚአብሔር መልአኩን ይላክልን። ዛሬም የምናከብረው እንዲህ ባለ ሁኔታ ውስጥ ያዳናቸውን ሰዎች በማስታወስ ነው። እግዚአብሔር በቀደመው ዘመን ሐዋርያትን ይረዳ ዘንድ የላከውን መልአክ፣ ጴጥሮስን ከወህኒ ቤት ውስጥ እንዲያወጣ የላከውን መልአክ፣ ጳውሎስን እንዲያበረታ የላከውን መልአክ፣ ጳውሎስን መቄዶንያ ሄዶ እንዲሰብክ የመራውን መልአክ ሚካኤልን ዛሬ ደግሞ ለባህር አዲስ ልከው በሌላ መንገድ ነው ደብዳቤውን እንዲለውጥለት ሞት የተፈረደበትን ያንን ብላቴና መጀመሪያ በባህር ውስጥ እንዲረዳው ባህር እየቀዘፈ ሚካኤል ባህር ቀዛፊ ሆኖ ለመቃብሩ ይሆን ዘንድ የተዘጋጀለትን ሳጥን እንደ ጀልባ አድርጎ መንሳፈፊያ አድርጎ ሰው በሬሳው ሳጥን ይንሳፈፋል። እንዲህ ወገኖች፣ የሬሳ ሳጥንም ጀልባ ይሆናል፣ ያሻግራል። አሻገረው እየቀዘፈ ይሄ መልአክ እግዚአብሔር ወዲያውኑ ነው መልአኩን የላከ። ሰውየው መቀበሪያውን ሳጥን ለሕፃኑ ሲያዘጋጅለት እግዚአብሔር ደግሞ መልአክ እያዘጋጀለት ነበር። አያችሁት? ሰዎቹ ሊጥሏችሁ ደብዳቤ ያርቃሉ። እግዚአብሔር ደግሞ ከሌላ ሀገር እናንተ የሚያነሳ ደብዳቤ ያዘጋጃል። ሰዎቹ እናንተን ከሰዎች ጋር የሚያጣሉበት ሌላ መንገድ ያዘጋጃል። እግዚአብሔር ደግሞ እናንተ የሚያሾልክበት የራሱ መንገድ ያዘጋጃል። አምኖ መኖር እንዴት መልካም ነው ወገኖች! አምኖ መኖር፣ አምኖ መዳን፣ አምኖ ሳያምኑ ከመኖር እኮ አምኖ መሞት ይሻላል። አምኖ የሞቱ ብዙ ናቸው። ታሪክ ተጽፎላቸው የእምነት ጀግኖች ተብለው አምነው ሞቱ። እስመ ኩሎሙ ሞቱ ተአምኑ የሚላቸው ቅዱስ ጳውሎስ አምነው ሞቱ ይላቸዋል። ሳያምኑ ከመኖር አምኖ መሞት እንዴት መልካም ነው! አምነው የሚኖሩ ሰዎችን እግዚአብሔር እንዴት እንደሚያድናቸው እያየን ለመቃብር ይሆን ዘንድ አዘጋጅቶ ሳጥኑን እዛ ውስጥ ከድኖ ብላቴናውን ባህር ውስጥ ሲጥለው ውሃው ያሰጥመዋል፣ ሞት ይወስደዋል ብሎ ነው እንጂ የደረሰበት ይድረስ። ውሃ የበላው ነገር የት እንደደረሰ አይታወቅምና የት እንደደረሰ አላውቅም ላለው ብሎ ነው እንጂ ይድናል ብሎ እኮ አላሰበም። ይድናሉ ብሎ የሚያስበን አለ አሁን ወገኖች? ይኖራሉ ብሎ የሚያስበን አሁን እኮ እኖራለሁ ማለት ራሱ ጭንቅ ነው አይደለም? አስጨናቂ ነው። ጥይት ቢስተን ረሃብ አይስተን ምንማል? ከረሃቡ እንዴትም ብናመልጥ እንኳን
ጥይት አይስተን እንላለን፣ እንፈራለን፣ በብዙ ነገር እንፈራለን። ደመናው እንኳን ሲዞር አንዳንድ ጊዜ ሞት ተጭኖ የሚመጣ የሚመስለን ጊዜ አለ። ይህን ያክል እንድንፈራ ተደርጎ ያለው ለምን? አሞራ እንዳናምን የአሞራ ሰላይ ተዘጋጅቶ አይተናል። ምኑን እንመነው? በእውነት ወገኖች ሰው ወፍ በበረረ ቁጥር ደንግጦ ይችላል እንዴ? ወገኖች ምን አይነት ዓለም እንደሆነ እኮ ተመልከቱት። የሚበሩ ወፎች ወሬ አቀባይ ሆኖ የወሬ ማቀባያ ካሜራ ተገጥሞላቸው ሲመጡ ስናይ ድሮ አንዳንድ ሰዎች ቤታቸው ላይ ለወፎች ማለዳ ማለዳ ውሃ ይቀዱ ጥሬ ያፈሱ ነበር አይደል እንዴ? አሁን እንደዚያ ማድረጉን እኮ ሊያጣጥር እኮ ድሃ ቤት አግብቶ ማብላት፣ እንግዳ ቤት አግብቶ ማሳደር መከባድ ሆኗል። ወፍ እንዳናምን የሞት መልእክተኛ እየሆኑ ተቸግረን ያለንበት ዘመን ነው። እንደውም ባለፈው ደግሞ አንድ ሀገር አሳ ካሜራ የተገጠመለት አሳ እያየሁ ነው። እንግዲህ አሳ እንኳን በሚገባ አጥምደን መረባችንን ባህር ላይ እንኳን ጥለን እንዳንበላ ማለት ነው። ባህሩንም ለጦርነት ተጠቀምንበት፣ አየሩንም ለጦርነት ተጠቀምንበት፣ የብሱንም ለጦርነት ተጠቀምንበት። ምንድን ነው እኛ ጦርነት የሌለበት የትኛው ዓለም? በባህርም በየብስም በሰማይ ጦርነት ምን አይነት ዓለም ነው? በእውነት ወገኖች እንዴት ያለ ዓለም ነው? ማን ነው ከዚህ ዓለም ከዚህ ወጥመድ የሚያመልጠው? ማን ነው በዚህ ሁኔታ ውስጥ መዳን የሚችለው? እንደዚያ ባለጸጋ እኮ ነው ባህራንን የጣለው ባለጸጋ፣ ሊገለው የፈለገው ባለጸጋ እናቱንም ልጅ አልባ ሊያደርጋት እሱንም በሕይወት እንዳይኖር ሊያደርገው ነበር የፈለገው። ግን የእናቱ አምላክ እናቱን መጀመሪያም በምጥ ሳለች የረዳና ያዋለደ የረዳ መልአክ ቅዱስ ሚካኤል ሕፃኑን እየጠበቀው ነበር። እግዚአብሔር መልአኩን ልኮ የሚያስጠብቃትን ሀገር፣ እግዚአብሔር መልአኩን ልኮ የሚያስጠብቀውን ሰው ማን ነው ሊገድለው የሚችለው? ወገኖች ማን ነው ያለ ጊዜው ሊያጠፋው የሚችለው? የእግዚአብሔር ጥበቃ ነው። የእግዚአብሔር ጥበቃ ነው። እሳት ውስጥ ገብቶ አለመቃጠል የሚቻለው እኮ በእግዚአብሔር ጥበቃ ውስጥ ከኖርን ብቻ። እሳት ውስጥ ገብቶ አለመቃጠል የሚቻለው፣ ባህር ውስጥ ገብቶ አለመስጠም የሚቻለው፣ አለመሞት የሚቻለው በእግዚአብሔር ጥበቃ ውስጥ ከኖርን ብቻ ነው። የእግዚአብሔር ጥበቃ እንዴት መልካም ነው በእውነት ወገኖች። ለዚህ አይነት እንደ ነቢዩ ኤርምያስ ሰው ዝም ብሎ የእግዚአብሔር ማዳን ቢያይ መልካም ነው ይላል። የእግዚአብሔር ማዳን ቢያይ መልካም ነው ይላል። መኑ ዘይቤ ይከውን ዘያዘዘ እግዚአብሔር፣ እግዚአብሔር ያላዘዘው ነገር ይሆናል የሚል ማን ነው ይላል። በሰቆቃው ኤርምያስ ምዕራፍ 3 ላይ ስንመለከት ነው ይህ እኮ ወይ ሰናይ ክፉም ቢሆን መልካምም ቢሆን እግዚአብሔር ያላዘዘው ይሆናል ብሎ የሚናገር ደፋር ማን ነው ይላል። እግዚአብሔር ያላዘዘው ነገር እንዴት ይሆናል? የኛ ችግራችን በእግዚአብሔር ጥበቃ ውስጥ እንኳን ለመሆን ጸሎት የለን፣ በእግዚአብሔር ጥበቃ እንዳንድን ሃይማኖት የለን፣ ተጠራጣሪዎች፣ ምግባር የለን፣ ምግባር ብልሾች፣ ዳንኪራ ቤትም ያለን እኛ ነን፣ መጠጥ ቤት ውስጥ የሞላ ነው እኛ ነን፣ ስርቆትም ሲባል እዛ ውስጥ የምንሳተፍ እኛ ነን፣ በዓለም ውስጥ ሌቦች አመንዝሮች ነን፣ እዚህ ስንመጣ ደግሞ ክርስቲያኖች ነን። በሁሉም የእግዚአብሔርን ጥበቃ ማግኘት እንኳን የማንችልበት ሁኔታ ውስጥ እኮ ነው ያለው። የሰውን ጥበቃ ተውት፣ የእግዚአብሔርን ጥበቃ የእግዚአብሔርን ማዳን እንኳን እንዳናገኝ ዝም በሉ ወገኖች። ባህራንን የረዳበት እኮ ምክንያት አለው እግዚአብሔር። የእናቱ ጸሎት የእናቱ ሃይማኖትን የረዳው ሕፃን ብላቴና በነበረ ሰዓት፣ ከዚያ በኋላም የራሱ ስራ ደግሞ ካደገ በኋላ እኛ በምን እንጠበቅ? በምን እንዳር? የረሃብ ዘመን ቢመጣ ምግባችን፣ የጦርነት ዘመን ቢመጣ መጠለያችን እግዚአብሔር አይደለም? ሌሎች ሀገራት እኮ ቦምብ ቢወረወርባቸው የሚያመልጡበት ጣራ ሰርተዋል። አሁን እስራኤል ብትሄዱ ከፍልስጤም ጋር በየቀኑ ትታኮሳለች። ዝም ብላ ግን አይደለም፣ ጣራ ሰርታለች ለህዝብ። ቦምብ የማይበሳው ጣራ፣ ቦምብ የማይበሳው መኪና ያላቸዋል። የትኛውም አይነት መሳሪያ ቢወረወር መደበቂያ አላቸው፣ መደበቂያ አላቸው። ከተማው ቢፈራረስ ምንም ቢል እነሱ ግን መዳኛ መጠለያ ቦታ አላቸው። እኛ ግን እንደዚህ አይደለም። እንኳን ቦምብ ይቅርና በረዶ በጣለ ቀን ተበሳስቶ ነው የስንቱ ሰው ጣራ ነው። አናጺ ወጥቶ ሲቆምበት የሚመደል ጣራ ውስጥ እኮ ነው የምንኖረው። እግዚአብሔር ካልጠበቀን በምን ልንድን እንችላለን?
በእግዚአብሔር ጥበቃ ውስጥ ለመኖር ደግሞ ወገኖቼ ሃይማኖታችንን ማጽናት ይገባናል። ሲዘፍኑ ከዘፈን፣ ሲያደነክሩ ካደነከር፣ ሲጠጡ ጠጥተን ጨልጠን ሰክረን ከገባን ምንድነው ሃይማኖታችን? ምኑ ላይ ነው ወገኖቼ? ክርስቲያንነታችን መለያችን ምኑ ነው? ወደ እግዚአብሔር መመለስ መልካም ነው። እግዚአብሔር ነው የሚጠብቅ። አፎሚያን የጠበቀ እግዚአብሔር አይደለም። አፎሚያ ረድኤቷን መታመኗን ሁሉ በእግዚአብሔር ላይ አድርጋ የምትኖር ሴት ናት። ዲያብሎስ እየመጣ በየጊዜው ይሞክራል፣ አይሳካለትም። ያባብላል። መነኩሴ መስሎም ይመጣል። የመነኩሴ ልብስ ለብሶ ይመጣል ሊያስታት። እሷ ግን ምን ትላለች? አባ አስኬማ ከሰናይ ወቃለ ከሰ እኮይ፣ አለባበሰ መልካም ነው፣ አነጋገርህ ግን መልካም አይደለም አባ ትለዋለች። አትቀበለውም። የሚገርመኝ የተማራቸው ከመጻሕፍት ከመምህራን ቢሆን ኖሮ ያንን በጠቀሰች ነበር። ከስነ ፍጥረት ተምራ እኮ ነው ድል የነሳችው። ርግብን አይታ ርግብ ባሏ ከሞተ በኋላ አታገባም። ይወን ከመሞተ ምታ እይቀርባ ካለ ወፍ ሌላ ወፍ አይቀርባትም። ሊቀርባት እንኳን ቢፈልግ ምላሷን በጥፍሯ ሰንጥቃ ታሳየዋለች። ባሌ ሞቷል ማለቷ ነው። የኔ ባል ሞቷል፣ ከዚህ በኋላ ሌላ አያስፈልገኝም፣ እንዲሁ እኖራለሁ ማለቷ ነው። እንኳን ሚስቱ ሞታ ሚስቱ እያለች እንኳን ባሏ ሞቶ ባሏ እያለ በምኞት ተቃጥሎ የሚኖሩ በጣም ብዙ ሰው አይደለም። ይህን ነው ምልክት ያደረገችው። በስጋዊ በደማዊ አስተሳሰብ፣ በስጋዊ በደማዊ እውቀት ያገኙት እውቀት ነው። እነዚያ ርግቦች፣ ወፎች እነሱ እንኳን አንዱ ከሞተ በኋላ ከሌላው ጋር አይወጡም፣ አይኖሩም። ይሄንን መሰረት አድርጋ ነው የተከራከረችው። እኔማ በእግዚአብሔር አርአያና ምሳሌ ተፈጥሬ እንዴት እናደርገዋለሁ አለች። የኔ ባል ሞቷል ብላ ነገረችው። እሱ ግን መጨረሻ ያደረገው ሁላችሁም ታሪኩን ታውቁታላችሁ። አንቆ ሊገላት እንደፈለገ፣ በምድር ላይ እንዳትኖር ሊያጠፋት እንደፈለገ፣ ነገር ግን ያመነችው አምላክ አስቀድሞ መልአኩን ላከ። ሰይጣን እንድንስቶ እሷን አዳነ። እግዚአብሔር ስሙ የተመሰገነ ይሁን። ወገኖቼ እግዚአብሔር እንዲያድን እንፈልጋለን አይደል? ንገሩ፣ ትፈልጋላችሁ? የእግዚአብሔር ማዳን ይደረግልን። የእግዚአብሔር ማዳን አይቋረጥም፣ በዘመንም አይገደብም። ልብ በሉ። እስራኤልን የረዳቸው በእስራኤል ምድር በኢየሩሳሌም ሲኖሩ ብቻ አይደለም። አልፎ ሄዶ ባቢሎን፣ ግብፅ ይረዳቸው ነበር እግዚአብሔር። እስራኤልን የረዳቸው ቁስላቸውን በማከል ስብራታቸውን በመጠገን ብቻ አይደለም። 40 ዓመት ምግብ እያመላለሰ ያበላቸው እግዚአብሔር ነው። ልብ በሉ። ቢራቡ ምግባቸው እግዚአብሔር። እስኪ ተመልከቱ። ወርደን በኃጢአት ምክንያት ለሞት ተላልፈን ተሰጠን ብንጠፋበት እግዚአብሔር ሊረዳን እንደኛ ሆኖ አልመጣም። በመካከላችን አልተመላለስም። ያዳነን እኮ እንደዚህ አድርጎ ነው። እኛ በበደል እሱ ክሶ እንዴት እንደሚወደን ተመልከቱት። ይህን ያክል የሚወደውን ሕዝብ ማንም ማን ተነስቶ ሲጫወትበት ዝም የሚል ይመስላችኋል? አስቀድመን ራሳችን ለሰይጣን በር ስለምንከፍት ነው እግዚአብሔር ዝም የሚለን እንጂ ማዳኑ ሁልጊዜ ይደረጋል። የቀደሙት ኢትዮጵያውያን አባቶቻችንን የረዳ እግዚአብሔር ዛሬም እኛን ይረዳል። ይቺ ማዳኑ ትደረግልን ዘንድ ግን ወገኖች ለዚህ የተገባን ለዚህ የበቃን ሆነን ልንገኝ ይገባናል። እግዚአብሔር መልአኩን የሚልክልን አይነት ሰዎች ልንሆን ይገባናል። ችግር ውስጥ መግባት እንኳን እኛ ቅዱሳኑ ይገባሉ። ሌሊትና ቀን ቆመው ቢጸልዩት ይገረፋሉ፣ ይገፈፋሉ፣ ቆዳቸውን የተገፈፋሉ፣ ልብሳቸውን የተገፈፋሉ፣ አንገታቸውን የተቆረጡም አሉ። ሌላም ተጋድሎ ውስጥ የነበሩ ቅዱሳን አሉ። ነገር ግን እግዚአብሔር መልአኩን ልኮ ያድናቸው ነበር። ወገሰሶ ዋሄው ይላል። ቅዱሳን ብዙ መከራ ብዙ ስቃይ ሲያጸኑባቸው ከቆዩ በኋላ እግዚአብሔር መልአኩን ይልክና ዳስሶ ያድነዋል መልአኩ ይላል። ምንም እንዳልነካው ሰንበር እንኳን ሳይገኝበት ተመልሶ በደህና ይሄዳል። ያሰማይት እግዚአብሔር እንዲህ እያደረገ ነው ህዝቡን ይረዳ የነበረው። ወገኖች እግዚአብሔር ማዳን ትደረግልን ዘንድ እንደ ባህራን፣ እንደ አፎመያ፣ እንደ ላሊበላ በሃይማኖት የጸናን ልንሆን ይገባናል። ላሊበላም እኮ ስደት የተፈረደበት ግብፅ ድረስ የወረደ ሰው ነበር አይደል እንዴ?
ያውም በገዛ ዘመዶቹ ገድሉ እንደሚነግረን። ግን እግዚአብሔር ያንን ጥበብ ገልጾ መልሶ አምጥቶ እዚህ ሀገር ንጉሥ አድርጎ የሰራው የተከለው ሰው ነው። ይነግሳል ብሎ ማን አሰበው? በሰውኛው እኮ ይሞታል ተብሎ የታሰበ ሰው ነው የነበረው። ለዘላለም ንጉሥ ሆኖ የሚኖረው ለዘላለም የማይጠፋ ስም ያለው ንጉሥ አደረገው እግዚአብሔር። ልብ በሉ። ዛሬ ላሊበላን ማን ይረሳል? እንኳን ኢትዮጵያዊ በዓለም ያለ ማንኛውም ሰው ላሊበላን ያውቃል። ይሄን ስም አወረሰው። በምድር ላይ መቅደስ እንዲሰራ ያንን ጥበብ እግዚአብሔር ሰጠው። ይህንን ያደረገ እግዚአብሔር ነው። ይህን ለማድረግ ግን ይሄ እንዲደረግልን ግን ወገኖቼ እንጸልይ፣ ልቡናችንን ወደ እግዚአብሔር እንመልስ፣ እንታረቅ እርስ በርሳችን። እኛ ሌላውን ሳንወድ እኛን እንዲወዱ ለምን እንፈልጋለን? እኛም አንወድም ሌላውን። አትዋሹ፣ አንዋሽ፣ እኛም አንጓደድ እርስ በርሳችን። ዓለም ስባናለች፣ ጠልፋናለች። የእናንተውንስ ነገር ተውትና እኛን ካህናቱን ሳይቀር ዓለም አታላን አይደል እንዴ የተቸገርነው? የእናንተውንስ ተውትና እኛን ካህናቱን ቃለ እግዚአብሔር አልመራን አላስተምረን ብሎ አይደል የተቸገርነው? ነገዳችን፣ ቋንቋችን፣ ዘራችን፣ ጎጣችን ብሶብን በልጦብን አይደል የተቸገርነው? የእናንተውንስ ተውትና እኛን ከኛ ወገድ የሆኑትን ከምናኔ ከምንኩስና እያስወጣ ሰይጣን በዝሙት በቅሌት እንዲኖሩ እያደረገ አይደል የተቸገርነው? እኛም ዘንድ መጥቶ እኛም ውስጥ ጉቦኞች እንዲኖሩ አድርጎ አይደል የተቸገርነው? ዓለማዊነቱ በዛ ወገኖች፣ ሌላ ጥፋት የምናመጣ ይመስለኛል። የእግዚአብሔር ማዳን በዚህ ሁኔታ እንዴት ልናገኝ እንችላለን? የእግዚአብሔር ማዳን መቅደሱን ሳንፈራ ሳናከብር፣ ስሙን በሐሰት ሳይሆን በእውነት ሳንጠራ፣ ለጸሎት ለአምልኮ ሳንተጋ እንዴት ብለን የእግዚአብሔር ማዳን ማግኘት እንችላለን? አምላካችንም እውነት ነው፣ የማዳን አምላክ ነው። እግዚአብሔር ያረዳው ማን ነው? እግዚአብሔር እንኳን እናንተን የምታምኑት እንኳን እናንተን ልጆቹም አሕዛብን ይረዳል፣ እንስሳት አራዊትን ያጠግባል። ማደን የማይችሉ የቁራ አገልገሎች እግዚአብሔር ምግብ እያመጣ የሚመግብ አምላክ አይደለም። ርዕዩ ጉለቋት ብሎ ሉቃስ እንደተናገረው የቁራ ግልገሎችን ተመልከቱ እንዳለው ማደን ሳይጀምሩ ገና አምጥቶ እየመገበ የሚያሳድጋቸው እኮ እግዚአብሔር ነው። እናትና አባቶቻቸው ቁራ እንደተወለደ መልኩ ቀይ ነው የሚሆነው። ያው ቁራ እንደምታውቁት ምን አይነት ነው? ጥቁር ነው ነው ነስቷል ነጭ ሆኖ እንዳይሆን ጥቁር ነው። ሲወለድ ግን ፍም ይመስላል እና እናትና አባቱ ደንግጠው ጥለውት ይሄዳል። ምክንያቱም ከነሱ የተለየ መልክ ነው ያለው። ያን ጊዜ እግዚአብሔር 40 ቀን ሙሉ ራሱ እግዚአብሔር ነው የሚመግበው። ታዋሲያኑ እነሱም ምግብ ፍለጋ ወደሱ ይመጣሉ። እየሳበ ሲመገብ ይሰነብታል። 40 ቀን ይቆያል። መጥቆር ይጀምራል። እናትና አባቱ መንከባከብ የሚጀምሩ ከዛ በኋላ ያንን የቁራ ግልገል ወይም ደግሞ ትንሽ ወፍ መብረር አይችል፣ ክንፍ የለው፣ መስገር አይችል፣ እግር የለው፣ ምግብ መፈለግ አይችል፣ ገና ነው፣ ለጋ ነው። በተኛበት ስፍራ እግዚአብሔር ምግብ እያመጣ ይረዳው ነበር። ሰው የሌላቸውን እነ መጻጉዕን በተኙበት ስፍራ ሄዶ የረዳ አምላክ በእውነት እግር ኖሮን መቅደስ ድረስ እየመጣን አንደበት ኖሮን እየጸለይን ጤና ኖሮን ሰርተን እየገባን የሰራነውን መባረክ ያቅተዋል እግዚአብሔር? በእውነት ወገኖች እጅ እያለን መወርወር እየቻል ክንድ እያለን ማድቀቅ እየቻል አንደበት እያለን መናገር እየቻል የተናገረውን የማይጣፍጥልን ይመስላችኋል? የሰራነውን ሁሉ የማይባርክልን ይመስላችኋል? ለእኛማ ከዚህ በላይ ባደረገልን ወገኖች። ለዚያ ለማያምን ለመጻጉዕ እንኳን ሄዶ አድኖት የለ። መጻጉዕ ሄዶ እኮ ሲጠይቀው ሰው የለኝም እንጂ እኔማ መዳን እፈልግ ነበር ነው ያለው። ጸበል ውሰደኝ ማለቱ እኮ ነው በሱ አነጋገር። እግዚአብሔርን ጸበል ውሰደኝ ይባላል፣ ፈውሰኝ ይባላል እንጂ ይሄን ያክል እምነቱ ጎደሎ ቢሆንም ግን አድኖት ነው ሄደው። ልብ በሉት። በእውነት መጻጉዕን የተኛበት አልጋ ድረስ ሄዶ የረዳ አምላክ ቤቱ ድረስ የመጣችሁ እናንተን ሳይባርክ ይመልሳችኋል? ሳያከብር ይመልሰናል? እምናገር ቢያንስ አባታችን ወይ ብለን የምንጸልይ ስሙን የምንጠራ እኛ ማዳን ይሳናል እግዚአብሔር።
በዚህ ለመጠቀም ግን በእግዚአብሔር ማዳን ለመጠቀም እውነትና ሐሰትን መቀላቀሉን ተውት። ጣዖትና ታቦት አንድ ቤት ማኖሩን ተውት። ክርስትናችን የማስመሰል አይሆን። ክፋት፣ ምቀኝነት፣ ዘረኝነት ይቆም፣ ይጥፋ። እኛም ሌላውን እንውደድ። እኛን የሚወደድ ጊዜ እግዚአብሔር ይሰጠናል። እኛም ሌላውን እንርዳ። እኛን የሚረዳ ደግሞ እግዚአብሔር ያመጣልናል። ለባህራንም ለአፎሚያም ያደረገው ይሄ ነው። የሞቱን ደብዳቤ ለውጦ ነው እንደገና የቤቱ ወራሽ አድርጎ ሙሽራ አድርጎ ካህኑ ባህራን ከዚያ በኋላ መቅደስ ሰርቶ መቅደሱ ራሱ ካህን ሆኖ ገበዝ ሆኖ እያገለገለ እንዲሞት እስከ ዕለተ ምጽአት ድረስ እስከ ዕለተ ሞቱ ድረስ እንዲያገለግል ያደረገው ይህ ታላቅ መልአክ ቅዱስ ሚካኤል። ያች እርሻ ባለጸጋው ይመካባት የነበረችው እርሻ ቤተ እግዚአብሔር ተሰራባት። ልብ በሉ። እግዚአብሔር አሸናፊ ነው። ሁልጊዜ አሸናፊው አምላክ እግዚአብሔር ኑሯችንን ሕይወታችንን ማሸነፍ የምንችልበትን እድል ኃይል ለሁላችንም ይስጠን። ማሸነፍ ያልቻልናቸው በጣም ብዙ ነገሮች ናቸው። አሁን ብዙ ነገሮች አሸንፎናልና አሸናፊው አምላክ ካልረዳን በስተቀር ከባድ ነው ወገኖች። ሴራውንም አናውቀው። ልክ እንደ ባህራንን እንደገደለው ሰው ሴራውን ራሱ እኮ አናውቀው። አሁን የባህራን ደብዳቤ ሴራውን ባህራን አያውቀው። ባህራንን ያሳደገውም ሰው ደግሞ አያውቀው። ከዚያ ባለጸጋ ሰው በስተቀር እኮ አያውቀው። ማንም አያውቀው። አሁን ያለብንን ሴራ ማን ያውቀዋል? ታውቁታላችሁ? እንደ ሕዝብ፣ እንደ ሀገር፣ እንደ ግለሰብ የሚሴርብንን ሴራ ማን ያውቀዋል? ከእግዚአብሔር በቀር። ጥልቁን የሚመረምር አምላክ፣ በጨለማ ውስጥ የሚያይ አምላክ ያያል። ግድ የላችሁም፣ በእምነት ኑሩ። ያን ጊዜ አምላካችን የማዳን አምላክ ነውና ሁላችንንም ሲያድነን ሲረዳን እናየዋለን። የተወደዳችሁ እግዚአብሔር ቤተሰቦች፣ የዛሬ ባህራኖች የዛሬ አፎሚያዎች እኛ ነን። ዛሬ እግዚአብሔር መልአኩን የሚልከው ለቀደሙት ሰዎች ለባህራንና ለአፎሚያ አይደለም። ዛሬ ላለው ባህራን በዚህ በኩል ላለው በዚህ በኩልም ላለችው አፎሚያ ነው እግዚአብሔር ዛሬ መልአኩን የሚልከው። ይሄ መልአክ ተልኮ መጥቶ የሚባርከው እነዚያማ ተባርከው በዘመናቸው ታሪክ ተሰርቶላቸው አልፈዋል። እኛ ነን የእግዚአብሔር ረድኤት የሚያስፈልገን። እኛ ለዚያ የተገባን ሆነን ከተገኘን፣ እኛ ለእግዚአብሔር ጥበቃ የተመቸን ሆነን ከተገኘን አምላካችን የማዳን አምላክ ነው፣ ይረዳናል። ያን ጊዜም ባህር ከፍሎልን ተሻግረን እሳት አጥፍቶልን ከእሳት ወጥተን ከምርኮ መልሶን የተቀማነውን ርስታችንን አስመልሶልን እንደ እስራኤል ምስጉን በባህሪው የተመሰገነ እግዚአብሔርን እናመሰግናለን ብለን የምንዘምርበት ቀን አለ። አሁንም እንዲህ በሉ ወገኖቼ፣ አምላካችንስ እስኪ በሉ የማዳን አምላክ ነው። የምን አምላክ ነው? ሁላችንን ይርዳን።